iyyuu dhageeffadhaa. Gooftichaaf karaa tolchaa. Haaraa daandii adeemuu qajeelchaa. Eenyuudhaaf jedhe bakkanatti? አንድ አይደለም ሰገሌ ለፎና ከሰትዩ ኢሳይያስ ይብስ ኖ ኢሳይያስ ዮሐንስ ቆይ ማቴዎስ ቆይ ገፈዱ አዳምጠኛ ማቴዎስ እኮ ኢየሱስን አምላክ ለማድረግ አዳምጠኝ ማቴዎስ ኢየሱስን አምላክ ለማድረግ ምን ይላል? ገፈዱካ አትቾክል ምን ሆናል? እውነት ትፈልጋለህ? እውነት ለመፈለግ አይደለም ይላል አይልም አገፈዱ አይልም ከኢሳይያስ ጋር ይመሳሰል አንድ አይደለም ኢሳይያስ ስለ ኢየሱስ ነው የተናገረው ስለ ኢየሱስ አይደለም ኢሳይያስን መልሰህ አንብብ አሁን ይሄ ክፍል ሰለማን ኢሳይያስን መልሰህ አንብብ ይሄ ክፍል ሰለማን ያወራል ኢሳይያስን ተጸጽተህ ልትቀይር ነው ሐሳብን ልትቀይር ነው የሚያወራ ሌላ ያኛው የሚያወራ ሌላ አምጣ አይልም ኢሳይያስ ላይ ክፈትና አንብብ ቶኮሚት አንብብ ኢሳይያስን አንብብ እሺ ና እኔ ሞኝ ነኝ እንዴ ያንተን ጊዜ ስታቃጥልብኝ ቁጭ ብዬ ማየው ና እሺ ኢዩኤል ምዕራፍ 2 ላይ ምዕራፍ 2 ላይ እንደዚህ ይላል ምዕራፍ 2 ቁጥር 32 እና እንዲህ ይሆናል አለ ይሄው ስማ ይሄው አንብብ እንዲህ ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል አለ የማንን ስም የሚጠራ ነው የሚድነው እንደ መጽሐፉ እግዚአብሔር ስም ይላል መልስ ፈራሃል የማን ስም ነው የሚጠራ ነው ሰው እንደ መጽሐፉ የእግዚአብሔር ስም የሚጠራ ይላል እሺ በቃ ማብራሪያ አልፈልግም ሮሜ ምዕራፍ 10 ቁጥር 13 አሁን አንብብልኝ ቁጥር 13 የጌታን ስም ሁሉ የሚጠራ ሁሉ ይድናል አለ ይሄኛው ጌታ ማን ነው ሲባል ቁጥር 9 መልስ ይሰጠናል ኢየሱስ ጌታ እንደሆነ ባፈ ተመሰከረ እግዚአብሔር ከሙታን እንዳስነሳ ሰው ጌታ የተባለ ሰው አሁን የጌታ ስም የሚጠራ ይድናል ተብሏል ቁጥር 9 ላይ አንብብ አንድ አይደለም ጌታና እግዚአብሔር የተለያዩ ነው አንብብ ላይ ቁጥር 9 አንብብ ምን ይላል አንብብ ይሄው ኢየሱስ ጌታ እንደሆነ ኢየሱስ ጌታ እንደሆነ ምን እንደሆነ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ይላል አይደለ ቅድም እግዚአብሔር የተባለ ኢየሱስን የሚያስነሳ እንጂ ቆይ አንደኛ ስለ ኢየሱስና ስለ እግዚአብሔር እያወራ ነው እግዚአብሔር የተባለው ቅድም ኢዩኤል ላይ ያሳየኝ እግዚአብሔር አሁን የማን ስም ነው የሚጠራው እዚህ ጋር ጌታ የተባለው ማለት ነው የመጀመሪያው ነገር አንተ አይደለም ቆይ የምትለኝ አንተ ራስህ ቆይ ምንድነው ታመሳስል እንዲያነ ጫወታ ተው በእናትህ ቅድም የተናገረው የእግዚአብሔር ስም ነው የእግዚአብሔር ስም ነው ያ እግዚአብሔር ደግሞ ኢየሱስን ከሙታንን ያስነሳ ነው ስለዚህ አይመለከተኝም ካልተመለከተ ምን አገባኝ ታዲያ ካልተመለከተ መተው ትችላለህ መተው እኔ ደግሞ መለከተኛል ማን ነው ይሄ ጌታ ያና ይሄ ጌታ ማን ነው አይደለም ያና አንድ አይደለም ይሄ ጌታ ይሄ ማንን ያመለክታል ንገረኝ ይሄኛው የሚያመለክተው ስለ ጌታ የሚለውን ያመለክታል ማን ነው ጌታ ይላል ማን ነው ጌታው ጌታ ይላል ነው ጌታ ነው የምለው መጽሐፉ ምን ልበል እኔ እኮ ማን ነው ይሄ ጌታ ኢየሱስ መሆኑን ቁጥር ኢየሱስ ጌታ እንደሆነ ብሎ የጌታ ስም እኮ ይሄ ጌታ ማን ነው ስለዚህ ይሄ ጌታ ያ እግዚአብሔር ነው ማለት ነው አይደለም አላለም አይደለም ይሄኛው ኢየሱስ ነው ያኛው እግዚአብሔር ነው አንድ አይደለም እሺ እግዚአብሔርና ኢየሱስ አንድ እንዳለው ደግሞ ምዕራፍ 9 ላይ እዛው ያሳየ ነው ጌታ ምን አደረገ ከሙታን አስነሳ ይላል ደቂቃ አይነት ትብላ ዕብራውያን 1:6 ላይ ወርሺፕ ሂም ተብሏል በኩሩ ወደ ዓለም ሲያገባ እግዚአብሔር መላእክት ይስገዱለት የሚለው ይሄው ኤንጅል ኦፍ ጋድ ኢዝ ወርሺፕ ሂም ብሏል መላእክቶች ያምልኩት ተብሏል አሁን ይሄን ትቀበላለህ አትቀበልም መላእክቶች ሰገዱለት አልሰገዱ ምን አገባኝ ነው እኔ አልሰግድለት እንጂ አንተ አትስገድለት እንጂ አንተ ግን መላእክቶች ቢሰግዱለትም አንተ ለመስገድ ፍቃድ የለህም አንተ ለመስገድ ፍቃድ የለህም እኔ ስላንተ ያወራሁት መላእክ ነው እንዲሰገደን ቢሰገዱ ባትሪ ማለት ይበናል አንከጀዱ አንሰገዱ ቢስንደ ኢየሱስ ሰገድ ናሰገድ እንጂ ሰገዱ ቢስንደ ኢየሱስ ስለ መላእክቶች አገባንም ስለ መላእክቶች አገባኝም ስለኛ ነው ዋይ ኮፍ ዋይ ከመለ ስለ መላእክቶች አገባኝም
ሲና ሰገድ ሲንጀዴራ ሲና ሰገድ ሲንጀዴ ጅራ ኢየሱስ ዋቀዮ ኢየሱስ ሰገዳ ሲን ጀዴ ጅራ መረጃ የካመጣ ነው የምታሳምነኝ። እኔ መላእክት አይደለም። ቀቢብ ደቂቃ እኔ መላእክት አይደለሁም። እኔ መላእክት አይደለሁም። እኔ ኤርገሞተ ሚቲ እኔ ኢየሱስን አላመልክም። አምላክ ነኝ አምልከኝ የምልለም ኢየሱስ አምላክ ነው አምልኩት የሚል መረጃ የለም ነው አልኩ። ስለ መላእክቶችም ላገባኝ ነኝ። እሺ ስለኔ አውራ ስለ መላእክት እንዴት እንደሚያስማኝ ስማኝ። ስለ መላእክት ስለ ራስ መጣቀም ስለ መላእክት ምን አገባኝ? አትረብሽ ስማ ኢየሱስኒ ሰገድ ይያምኔ ዋቀየ ጎረዱ እንጀረም ማሊ ዋቀየ ጎረዱ አንተ ተጋው ተማርኩ። አሁን በኔ ደቂቃ ነው ያወራለህ። ዝም በል አሁን በኔ ደቂቃ ነው ያወራለህ። እኔ ላውራ። ዝም በል ቆሟል። ደቂቃ ለምን ዝም ብለው ቆሟል? ደቂቃ እኮ ላውራት አይደለም። ለምን ቆመ ታዲያ? እንዳውራ ዝም እላለሁ። ደቂቃ ካሰመርክ ዝም እላለሁ። ስለዚህ ስለ መላእክቶች ስለ አንተ ነው እና ዋይኬ መሌ ዋይ መላእክቶ ታሚቲ ኢየሱስ ሰገድ ይጀረምቴታ ኢየሱስ አኒ ዋቀኬቲ ናው ሰገድ ሲንጀዴ ጅራ አሁን ስብከት አታድርግ። ይሄ የሞኝ ሙስሊም ስብከት አትስበከኝ። አሁን ዲቤት ነው ታይሙ። የሞኝ ስብከት አትስበከኝ። አሁን ዲቤት ነው። ጥያቄ አይደለም። ጥያቄና ስብከት ከሆነ ደቂቃውን ታስጀምራለህ። አትስበከኝ። ጥያቄ ነው እየጠየቅኩ ያለሁት። መላእክቶችን እግዚአብሔር አይደለ ስገዱ ያላቸው? እግዚአብሔር አምላክ ላልሆነ አካል ለምን አምልኮ ይሰጣል? ስገዱለት አለ። እስቲ ያሳየኝ። አንብቦ መልሰ እንዴ ነች። ቀላል አሳያለሁ። ቀላል አሳያለሁ። እሺ ይኸው። እሺ የሰገዱበት ቦታ ደግሞ ታሳየኛለህ። ኧረ እባክህ እውነት ጤነኛ አይደለም። አፍትን እሺ የሰገዱበት ቦታ ታሳየኛለህ። መላእክቶች ለኢየሱስ እሺ ደቂቃ ያዝ ደቂቃ ቆሟል። አብሽር የቱ ጋር እንደሰገዱለት አሳየኝ። አሳያለሁ። እሺ ሃይ ፈራሃል ይንቀባም ተባራን ሆሮም ቶሊ ደረሰ ከነቀብደነ ተጋርሲስ ዶት መላእክቶን ሰገደኝ ነገርሲስ ስታጋርሲሳ። እሺ ቁጥር 6 እንደዚህ ይላል። ይኸው ስማ። እሺ ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ለሱ ይስገዱ ይላል። ምን ይላል? እስቲ በእናት ቦታን በደንብ እያሳየኝ አንብብ። ቦታን በደንብ ይኸው ወደ ዓለም ሲያገባ አስጠጋ ወደዛ ወደ እኔ አይደለም ወደዛ። ወይኔ ካንተ ጋር ላውጣና ሊዮ ከዚህ ኖ ቆይ እኔ ላውጣ። አይታየኝም ለለ ቆይ ይታያል። ፈራሃል እኔ ከዚህ ላውጣ። ምን ችግር? እኔ አይታየኝም። ግማሽ ታደርጋለህ፣ ግማሹ እያየ ነው። ወይ ወደዛ ርቅ እያልኩ ነው። እኔ ጋር አለ፣ ችግር የለውም። ላውጣ። እሺ ካለ አውጣ። እሺ አውጣ። በደንብ አለ እንጂ ከየት እያነበብኩ ነበር አሁን። እሺ ቀጥል፣ አንብበውን። እሺ አሳየኝ። እሺ በኩሩም ወደ ዓለም ሲያገባ የእግዚአብሔር መላእክቶች ለሱ ይስገዱለት ይላል። ፈራን ምን ይሆን? እሺ ስገዱለት። ታዲያ ስገዱ ይላል እንጂ ስገዱለት ብለው አዟቸዋል። እሺ ስገዱለት የሚለውም እንግሊዝኛ ወርሺፕ ብሏል አይደለ? አሳይቷል ወይ? እዚች ጋር የት አለ? የሰገዱበት ቦታ ታሳየኛለህ። ስገዱለት ብሎ ትእዛዝ የሰጣቸውን ታሳየኛለህ ለመላእክቶች። የቱ ጋር አሳያቸው? በቃ የሰገዱለት